አንድ ችግኝ በመትከሎ ብቻ ለሀገሩ ኢኮኖሚ አስተዋጽኦ ማድረጉን ተገንዝበውት ይሆን? በመሬት መራቆትና በድርቅ ስትፈተን የኖረችው ሀገራችን ኢትዮጵያ ዛሬ በዓለም ፊት አዲስ የኢኮኖሚና የተስፋ ምዕራፍ እየከፈተች ነው። ለመሆኑ አንዲት ችግኝ የአንድን ታላቅ ሀገር የፋይናንስ አቅም እንዴት ልትቀይር ቻለች? ከዚህ ግዙፍ ሀገራዊ ንቅናቄ በስተጀርባ ያለው እውነትስ ምንድን ነው? ቆይታችን ለዚህ ምላሽ ይኖረዋል። የአንድ ሀገር ገጸ ምድር ሲቀየር ከምድር ገጽታው በስተጀርባ ያለው የምጣኔ ሀብት አቅም በዚያው ልክ አብሮ ያድጋል። ኢትዮጵያ በተለያዩ ጊዜያት በሚከሰት ድርቅ፣ በአፈር መሸርሸርና መራቆት ዋጋ ስትከፍል ኖራለች። ይሁንና ይህ ታሪክ አሁን እየተቀየረ ነው። የዛሬዋ ኢትዮጵያ ታሪኳን በለመለመና ህያው በሆነ አረንጓዴ ቀለም እያደሰችው ትገኛለች። በ2011 ዓ.ም በጠቅላይ ሚኒስትር አብይ አህመድ አነሳሽነት የተጀመረው የአረንጓዴ አሻራ መርሃ ግብር አረንጓዴ ሽፋኗን ለተገፈፈች ምድር ታላቅ ብስራትን ይዞ ብቅ አለ። አዎ ከዚህ ጊዜ አንስቶ ነበር በኢትዮጵያ ምድር የተራቆቱ ተራሮችና መሬቶች ላይ ማራኪ አረንጓዴ ሸማ መታየት የጀመረው። ነገር ግን ይህ አረንጓዴ ማሳያ ለዓይን ማራኪነት ብቻ የተተወ አልነበረም። የኢትዮጵያን የማክሮ ኢኮኖሚ መዋቅር የሚያንቀሳቅስ ባለግዙፍ የፋይናንስ አቅም ሆኗል። አሁን ላይ ዛፎች ለቤት ማገዶነት የሚውሉበት ዘመን አክትሞ ወደ ላቀ የሀገር ካፒታልና የፖሊሲ መንደርደሪያነት የተሸጋገሩበት ወርቃማ ምዕራፍ ተጀምሯል። ዛፍ ስንተክል የተስፋ ዘር እየዘራን ነው እንደሚባለው አረንጓዴነት ዛሬ የህልውናም የኢኮኖሚም ተስፋ ነው።